መቼም የማይጾሙና መቼም የማይበሉ ነገሮች ምን እንደሆኑ ያውቃሉ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሥርዓት ውስጥ ትልቅ ስፍራ ስላለውና ስለ ሰኔ ጾም ጾመ ሐዋርያት ሊያውቁት የሚገባ እውነት። ለመሆኑ የሰኔ ጾም የቀሳውስት ብቻ ነው ወይስ የእርሶም ጭምር? ሐዋርያት ዓለምን ከመቀየርና ወንጌልን ከመስበካቸው በፊት የተጠቀሙበት ምስጢራዊ መሳሪያ ምን እንደሆነ ያውቃሉ? መንፈስ ቅዱስ የወረደላቸው የሰማይና የምድር ሥልጣን የተሰጣቸው ቅዱሳን ሐዋርያት እንኳ አገልግሎታቸውን በጾም ከጀመሩ እኛ ደካሞቹማ ጸጋውን ለማግኘት ምን ያህል መጾም ይኖርብን ይሆን? ወደ በረከተ ሐዋርያት የሚወስደውን ጉዞ አብረን እንቃኝ። ሰላም የአልፋ ተዋሕዶ ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። እንኳን አደረሳችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይህ ቪዲዮ ለሌሎች እንዲደርስ ላይክ በማድረግ ቤተሰብ ይሁኑ። የሐዋርያትን አስተምሮ የምትከተለው ቅድስት ቤተክርስቲያን ሁሉ በሥርዓት እንዲሆን ስለሚገባ ለጾምም ሥርዓት ሰርታለች። በዚህ መሠረት 7 የአዋጅ ጾማትም አውጃለች። ከነዚህም መካከል ጾመ ሐዋርያት ወይም የሰኔ ጾም ዘፋስት ኦፍ ሆሊ አፖስትልስ አንዱ ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለጾሙት አስቀድሞ የጴንጤቆስጤ ጾም ወይም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከ ዛሬ የምንጠቀምበት የሐዋርያት ጾም የሚለውን ስያሜ አግኝቷል። ሐዋርያትም የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጾሙ አስተምሯቸው ስለነበር ነው። ቅዱስ ማቴዎስ እንደጻፈው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙት ስለምንድን ነው ብለው በጠየቁት ጊዜ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጦማሉ። ማቴዎስ 9:15-16 በማለት እንዲጾሙ አዟቸዋል። ይህንን አብነት በማድረግ ሐዋርያት ወንጌልን የሚሰብኩበትን ዲያቆናትና ቀሳውስት የሚሾሙበትም በጾምና በጸሎት ነበር። የሐዋርያት ሥራ 13:4-25 የሐዋርያት ጾም በ3ኛው መቶ ክፍለ ዘመን በተጻፈው መጽሐፍ ድድስቅልያ፣ በ4ኛው መቶ ክፍለ ዘመን በተጻፈው መጽሐፈ ቀሌምንጦስ እንዲሁም ቅዱስ አትናቴዎስ ለንጉሥ ቆስጠንጢኖስ በጻፈው መልእክት ላይ ተብራርቶ ይገኛል። ስለሆነም መጽሐፍ ቅዱስን ሰፍረውና ቆጥረው ባስረከቡን ሐዋርያን አበው መሠረትና የኦርቶዶክሳዊት ቤተክርስቲያን ምዕመናን ሁሉ የመታዘዝ ምልክት የሆነ የሐዋርያት ጾምን ጾማለን። ጾመ ሐዋርያት ቅድመ ጰራቅሊጦስ። ቀደምት የቤተ ክርስቲያን መጻሕፍት እንደሚያስረዱን ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ለ10 ቀናት ድረስ በጾምና በጸሎት ቆይተዋል። እነዚህንም 10 ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ እያለ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ወላጆች እንደሌላቸው ልጆች አልተዋችሁም ዮሐንስ 14:16-18 ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህንን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት አዳዲስ ተጠማቂዎችም ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። የመንፈስ ቅዱስ ጸጋን ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና። ጾመ ሐዋርያት ድኅረ ጰራቅሊጦስ። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ጾምን የአገልግሎት መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስ ጸጋን ከተቀበሉ በኋላ የጾሙት ስለ 2 ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለም ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በእርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ በዚያ 40 መዓልትና 40 ሌሊት ጾሟልና እነርሱ ደግሞ ኃይል ይሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገዋል። አንዳንድ መዛግብት በመጀመሪያዎቹ ዘመናት የሐዋርያት ጾም የሚጀመረው ከጰራቅሊጦስ 1 ሳምንት በኋላ ነበር ይላሉ። ከዚያም በ258 ዓመተ ምህረት ከበዓለ ጰራቅሊጦስ እስከ ሐዋርያት በዓል ዘፌስት ኦፍ ዘ ሆሊ አፖስትልስ ሐምሌ 5 ድረስ እንዲሆን አባቶች ደነገጉ በማለት ያስረዳሉ።
ይህም የተደረገው የቅዱስ ጳውሎስና ቅዱስ ጴጥሮስ በኔሮን ቄሳር በሮማ አደባባይ ሰማዕትነት የተቀበሉበትን ዕለት አብሮ ለማሰብ እንዲረዳን ነው በማለት ያጠናክሩታል። መጽሐፈ ድድስቅልያ ደግሞ ሐዋርያት 40 ቀን እንደጾሙ ከዚያም በኋላ ቅዱስ ጴጥሮስ እግራቸውን አጥቧቸው ለስብከተ ወንጌል እንዳስተማሩ ያስረዳል። እናንተ ስትጾሙና አንተ ግን ስትጾም። መድኃኒታችን ኢየሱስ ክርስቶስ ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑን ለሐዋርያቱና ለሚከተለው ሕዝብ ሲያስተምር ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል። ማቴዎስ 6 ከ16 እስከ 18 ብሏል። በዚህም ትምህርቱ እርሱ የሚወደው ጾም ምን አይነት እንደሆነና እንዲሁም የማህበርና የግል ጾም መኖሩን እናንተ ስትጾሙ እና አንተ ግን ስትጾም ብሎ ለይቶ አስተምሯል። የበደልን እስራትን ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹን ድሆች ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብስ ዘንድ ከሥጋ ዘመድህ እንድትሸሸግ አይደለምን? ብለው ጽፈዋል። ኢሳይያስ 58 ከ6 እስከ 8። መቼም የማይጾሙና መቼም የማይበሉ በቤተ ክርስቲያናችን ትምህርት መቼም የማይጾሙ ወይም ሁሌም የሚበሉ የሚባሉ ነገሮች አሉ። እነዚህም በጾምም ይሁን በፍስክ የሚበሉ ወይም የሚደረጉ ናቸው። ከነዚህም መካከል የሕያው እግዚአብሔርን ቃል መመገብ፣ ለእርሱና ለቅዱሳኑ ምስጋና ማቅረብ፣ መልካም ነገርን መስማት፣ ማየት፣ ማሰብ፣ መናገርና መስራት ይገኙበታል። አንድ ሰው ሁልጊዜ የእግዚአብሔርን ቃል መመገብ፣ ምስጋናውንም ምግብ ማድረግ ይኖርበታል። ትእዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽ ይገባዋል። እነዚህ ጾም ሲገባ ምግብን ተክተው የሚገቡ፣ ጾም ሲወጣ ደግሞ ስጋን ተክተው የሚወጡ አይደሉም። ሁልጊዜ ሁሉ የሕይወት ዘመናችንን ልናደርጋቸው የሚገቡ ናቸው እንጂ። ስለዚህ ነው መቼም የማይጾሙ የተባሉት። ከነዚህ መካከልም በራሱ ኃጢአት ነውና በተመሳሳይ መቼም የማይበሉ ወይም ሁሌ የሚጾሙ የሚባሉ ነገሮች አሉ። እነዚህም የኃጢአት ሥራዎችና ወደ ኃጢአትም የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግና እነዚህም የመሳሰሉት ነገሮች መቼም መበላት ወይም መቼም መደረግ የሌለባቸው ስለሆኑ ሁልጊዜ ከነዚህም መጾም ያስፈልጋል። በስህተትም ከነዚህ የቀመሰ ወይም የበላ ዋናውን ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህም በጾም ወቅት የሚከለከሉ፣ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም፣ በማንኛውም ጊዜ የሚጾሙ ናቸው እንጂ። ይህም እግዚአብሔር ለአባታችን አዳምና ለእናታችን ለሔዋን መልካምና ክፉን ከሚያስታውቀው ዛፍ አትብሉ ዘፍጥረት 2:18 ሲል መቼም ቢሆን አትብሉ ማለቱ እንደሆነ ያለ ነው። በጾም ወቅት በፈቃዳችን ስጋችንን ስለምናደክም መቼም የማይጾሙትን የበለጠ ልናደርግ፣ መቼም ከማይበሉት ደግሞ የበለጠ ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለስ ማለት አይደለም። በጾም ወቅት የነበሩንን መልካም ነገሮች ከጾም በኋላ ይዘናቸው ልንቀጥል ይገባል እንጂ በጾም ወቅት የተውናቸውን የሚጎዱን ነገሮች ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም። እንደተውናቸው ልንቀጥል ይገባል እንጂ። ስለዚህ በጾም ወቅት ያለንን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን ደግሞ መቼም አለመብላት ይገባናል። ይህንን ስናደርግ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል። ኢሳይያስ 58 ከ8 እስከ 9 እንደተባለው ይሆንልናል። የቀሳውስት ጾም ወይስ የክርስቲያኖች ሁሉ ጾም? የሐዋርያትን ጾም አንዳንዶች የቀሳውስት ጾም ሲሉት ይሰማል። ይህም ከአስተያየሙ ጋር የተያያዘ ብዥታን በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት አስተሳሰብ ነው። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ ጥንት ይህንን ጾም ሐዋርያት ብቻ እንጂ ሕዝቡ አልጾመም፣ ዛሬ ደግሞ በሐዋርያት እግር የተተኩ ካህኖች ቄሶች ናቸውና ጾሙም የነሱ ነው ሲሉ ይደመጣሉ። ብዙውን ጊዜ ቀሳውስት አበክረው ስለሚጾሙትና በሕዝቡም ዘንድ ይህ ስለሚታወቅ ጭምር ነው ይህ አስተሳሰብ የመጣው። ቤተ ክርስቲያን ግን ይህን የአዋጅ ጾም ጳጳስ፣ ቄስ ወይም መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምዕመን ሳይል በ40ና በ80 ቀን የተጠመቀና ዕድሜው ከ7 ዓመት በላይ የሆነ ሁሉ እንዲጾም አውጃለች። እኛም እነርሱን ተከትለን በእነርሱ ሥርዓት በመመራት
በሐዋርያት ላይ ያደረውን የመንፈስ ቅዱስ ጸጋና ሀብት በእኛም ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን ሌሎችንም አጽዋማት አበክረን መጾም እንደሚገባን በቀኖና ቤተክርስቲያን ተወስኗል። ፍትሐ ነገሥት 15:586 የሐዋርያት ጾም የኛም ጾም ነው። ሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሠረት ላይ ታንጻችኋል እንዳለ ኤፌሶን 2:20 በሐዋርያት መሠረትነት ላይ ለታነጽን ለኛ ለክርስቲያኖች የሐዋርያት ጾም የኛም ጾም ነው። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌልን ለመፈጸም በየሀገሩ ከመሰማራታቸው በፊት በሁሉም ነገር እግዚአብሔር እንዲረዳቸው የጾሙት ጾም ነው። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሐ ታጥበንና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር አምላክ እንዲባርከንና ሰላምን፣ ፍቅርንና ጤናን እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተ ክርስቲያንን አገልጋዮችም አገልግሎታቸውን እንዲባርክላቸውና ምዕመኑን ወደ መልካም ጎዳና እንዲመሩ የሚጸልዩበት ጾም ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን መከተላቸው ዓለምን ዞረው ማስተማራቸውና ስለ ቅዱስ ስሙ በጽናትና በጥባት መከራ መቀበላቸው ይዘከራል። ምዕመናንና ካህናትም የቅዱሳን ሐዋርያትን መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችንን መዳን እንፈጽም ዘንድ ፊልጵos 2:12 ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹሕ ደሙ ከዋጃት ቅድስት ቤተ ክርስቲያን ጋር ያለንን ፍጹም አንድነት ልናጸና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበልበት ይገባል። ለዚህም የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሐዋርያት ጸሎት ይርዳን። አሜን።